የመሪነት ችሎታቸውን ገና አላረጋገጡም። ጌታቸው በአልጀዚራ No. He didn't tell me personally that he was a messiah or anything. Do you believe he's a messiah? He said his mother told him he would once be a king. አቶ ጌታቸው በአዲስ ተቃውሞ መንፈስም የአልጀዚራው ቃለ መጠይቅ ምን ይነግረናል? አቶ ጌታቸው ረዳ ከአልጀዚራ ጋር ባደረጉት ቃለ መጠይቅ አሁንም በአነጋጋሪነቱ እንደቀጠለ ነው። አቶ ጌታቸው ረዳ ከአልጀዚራ ጋዜጠኛ መህዲ ሐሰን ጋር ባደረጉት ጠንካራ ቃለ መጠይቅ ብዙ ትችትና ወቀሳ ያመጣባቸው ቃለ መጠይቅም ሆኗል። Getachew Redda, thank you for joining me on Head to Head tonight. My pleasure. በዚህ ቃለ መጠይቅ ላይ በርካታ ኢትዮጵያውያን መልስ እየሰጡ ነው። ቃለ መጠይቁን ጥሩ አድርጎ ፈታኝ ጥያቄ በመጠየቅ ለትግራይ ጦርነት ተጠያቂነትና ፍትህ እንዲሰፍን የሞገተው መህዲ ሐሰን ብዙ አድናቆት እየቀረበለት ይገኛል። አቶ ጌታቸው ረዳ በኢትዮጵያና በኤርትራ መካከል ጦርነት ይነሳል የሚል እምነት የለኝም ሲሉ ተናግረዋል። አቶ ጌታቸው ረዳ በጦርነቱ ወቅት ስለተናገሩት ንግግር በግልጽ ተጠይቀዋል። አቶ ጌታቸው ከ4 ዓመት በፊት እንዲህ ሲሉ ተናግረው ነበር። ጠቅላይ ሚኒስትር አብይ በዚህ በትግራይ ጦርነት አማራ ይዳከምለታል፣ ትግራይ ይዳከምለታል፣ ኤርትራ ይዳከምለታል፣ ነሽመልስ ልዩ ኃይል የሚለውን ቡድን ይዞ ወደ አስመራ ታንክ እያንጋጋ ይሄዳል፣ አስመራን ተቆጣጥሮ ቀይ ባህር የኛ ነው ይላል። ከዚያ የኢትዮጵያን ታላቅነት የመለሰ ተብሎ ንጉስ ተብሎ ይዘፈንለታል። ምን የሚባል አባባል አለ መሰለህ? የማን ቤት ተቃጥሎ የማን ቤት ይቀራል የሚል ሲሉ መናገራቸው ይታወሳል።